ዛሬ በዓለም ዙሪያ ይሄንን ሜሴጅ የምትሰሙ ይሄን ሜሴጅ ምናልባት ድንገት እንዲህ ስታረጉ ስትገልጡ ከአንድ ወደ አንድ የደረሳችሁበት ሰዎች በኢየሱስም የእግዚአብሔር መለኮታዊ ቀጠሮ እንደሆነ ባንቺና ባንተ ሕይወት ጣልቃ ሊገባ ወደ አንተ ቤት ይሄንን መልእክት እንደላከው እኔ አምናለሁ። ይሄንን እድል ተጠቀሙና የስ እግዚአብሔር ለኔ ነው በዚህ ሰዓት ለህይወቴ ለአገልግሎቴ ለትዳሬ ለልጆቼ ለፊውቸሬ ለጣልኩት ራእይ ሊሆን ይችላል ለደከመብኝ ክርስትና ህይወት ይችላል አሁን ለኔ ተናገረኝ ብላችሁ የምትሉ ሁሉ በኢየሱስም በያዕቆብ ህይወት ላይ የተገለጠው ያ አስደናቂ የሆነ የእግዚአብሔር ክብር ቤታችሁን ህይወታችሁን ትዳራችሁን ይሙላው። ሃሌሉያ። መጽሐፍ ቅዱስ ሲናገር ያዕቆብ ነኝ ከዚህ በኋላ ያዕቆብ አትባል፣ ታምሜያለሁ ከዚህ በኋላ ታማሚ አትባል፣ ወድቄያለሁ ከዚህ በኋላ የወደቅክ አትባል፣ ብቸኛ ነኝ ከዚህ በኋላ አትባል። ሃሌሉያ። ዋይ አሁን ከኔ ጋር ነው የታገልከው። ከዛሬ ያዕቆብ ሲታገል የነበረው ከሁኔታ ጋር ነው፣ ከላባ ጋር ነው፣ ደሞዜ ነው፣ ሚስቴ ተለወጠች ነው፣ ይሄ ነው በቃ ከሰው ጋር ሲታገል አሁን ታይም መጣ የሁኔታዎች ሁሉ በላይ ከሆነ አምላክ ጋር ፈጣሪ ከሆነ አምላክ ጋር እግዚአብሔር ራሱ የዚህን ሰውዬ ድካምና ሩጫ ከንቱ የሆነውን መንገድ ሊያስቆምና እሱ ዲዛይን ወዳደረገው ህይወት ሊያስገባው መንገዱ ላይ መጣ። እኔ በኢየሱስ ስም ልባርካችሁ። እሱ ዲዛይን ወዳደረገው መንገድ የምትገቡበት የእግዚአብሔር ኢንካውንተር ይሁንላችሁ። እግዚአብሔርን መገናኘት ይሁንላችሁ።